አንድ መልእክት አለኝ። መጽሐፍ ቅዱስ ሲናገር በፈተና የሚጸና ሰው የተባረከ ነው ይላል። ከተፈተነ በኋላ ለእርሱ የሚሆን የጽድቅ አክሊል ይቀበላል ይላል። በሕይወት ዘመን ባንተ ኑሮ ላይ ባንቺ ሕይወት ላይ ከአቅም የበለጠው ዋጋ እያስከፈለ ባለው ነገር ውጊያ የበዛባችሁ ለምን እንደበዛችሁ ልንገራችሁ። ዓላማ ስላለ ነው። ሰው ሁሉ እስከሚጠላ እስከሚመስል ድረስ ተስፋ እስከምትቆርጡ ድረስ መኖር እስከምትጠሉ ድረስ በሕይወታችሁ ላይ ይህ አይነት ስሜት ተሰምቶ ያውቃል? ሊነጋ ነው። ሊነጋ ነው። እነግራለሁ። ቦታ አትልቀቅ፣ ስፍራ አትልቀቅ። መጽሐፍ ቅዱስ ሲናገር ኢያሱ ወልደ ነዌ ምዕራፍ 1 ላይ ከቁጥር 5 ላይ እንደዚህ ይላል፣ በሕይወት ዕድሜ ሁሉ ማንም አይቋቋም፣ ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር ይሆናሉ ይላል። ይህ የጸና የትንቢቱ ቃል የእግዚአብሔር ቃል የሚናገረው የሚገፋ ሁሉ የሚጥል አይደለም። ሕይወት ላይ ንቅናቄ ሁሉ አንተን የሚያፈርስ አይደለም። ተቃዋሚዎች ሁሉ ሕልምን የሚያቆም አይደሉም። በሕይወቴ ላይ እግዚአብሔር ያስጀመረው እግዚአብሔር ያስቀጥላል። ወዳጆቼ ሆይ ከትላንቱ ዛሬ የትላንትናን ያሳለፈውን በእግዚአብሔር እመን።